ይህ አስገራሚ ዜና ነው። ስያሜዋንና መጠሪያዋን በቅዱስ ጊዮርጊስ ስም እየሰየመች ሀገር እንዳለች ሰምተዋል? ለቅዱስ ጊዮርጊስ ካላት ክብር የተነሳ ቅዱስ ጊዮርጊስን በዓመት በድምቀት የምታከብር ያውም ደግሞ ብሔራዊ ቀን አድርጋ ቅዱስ ጊዮርጊስን የምታስብ አውሮፓዊት ኦርቶዶክሳዊት የሆነች ሀገር እንዳለ ቢሰሙ ምን ይላሉ? ዛሬ ቅዱስ ጊዮርጊስ ከኢትዮጵያና ከኦርቶዶክሳውያን አልፎ በእንግሊዝ በሚገኙ ፕሮቴስታንቶችም ጭምር እንደምትመለከቱት ቅዱስ ጊዮርጊስ እየታሰበና በአደባባይ እየተከበረ ይገኛል። ከዚያም አልፎ በመካከለኛው ምስራቅ በአረብ ሀገራት ደግሞ በፍልስጤም፣ በሊባኖስ፣ በሶሪያ ሰማዕቱን አልከድር በማለት የጠባቂ የጽናትና የተጋድሎ ምልክት አድርገው እነዚህ አረብ ሀገራት ዛሬ እያሰቡት ይገኛሉ። ከዚያም ባሻገር ደግሞ ወደ መካከለኛው ኤዥያ ስንሻገር ብዙ ጣዖታትና አምልኮ በተንሰራፋባት በሀገር ህንድ የሚገኙ ኦርቶዶክሳውያን ክርስቲያኖች እጅግ አስገራሚና አስደናቂ በሆነ ስነ ስርዓት ዛሬ በህንዳውያን ዘንድ ቅዱስ ጊዮርጊስ በታላቅ ስነ ስርዓት በአደባባይ በጎዳና ላይ ትዕይንት እየታሰበና እየከበረ ይገኛል። ዛሬ ሰማዕቱ ቅዱስ ጊዮርጊስ በዓለም አቀፍ ደረጃ በብዙ ሀገራት ብሔራዊ ቀን ሆኖ የሚከብርበትና የሚታሰብበት እጅግ ያልተነገረለትን አስገራሚ በዓልን በዛሬው ዝግጅት እንዳሰሳለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ሰማዕቱ ቅዱስ ጊዮርጊስ በአውሮፓ ኤዥያና በመካከለኛው ኤዥያ ውስጥ በሚገኙ አገራት እንዴት እንደሚከብር፣ በዚህ ጉዳይ ደግሞ ራሷን በቅዱስ ጊዮርጊስ ስም የጠራችና የሰየመችውን ሀገር በተመለከተ አስገራሚ መረጃ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንልዎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0923 35 93 36 ይደውሉ። ጊፍት ሪል ስቴት። ቅዱስ ጊዮርጊስ በዓለም ዙሪያ ካሉ ቅዱሳን ሁሉ በላቀ ሁኔታ በልዩ ልዩ አህጉራትና ባህሎች ዘንድ የሚታወቅ የከበረ ታላቅ ሰማዕት ነው። ቅዱስ ጊዮርጊስ ከኢትዮጵያ አልፎ እስከ መካከለኛው ምስራቅ እስከዚያም ደግሞ እስከ አውሮፓ ጫፍና እስከ ሩቅ ምስራቅ ድረስ የጽናትና የድል አድራጊነት ምልክት ሆኖ ይኖራል። በመካከለኛው ምስራቅ ደግሞ በፍልስጤም፣ በሶሪያና በሊባኖስ ቅዱስ ጊዮርጊስ በክርስቲያኖች ብቻ ሳይሆን በሙስሊሞችም ዘንድ አልክድር በሚል መጠሪያ በታላቅ አክብሮት ይታወቃል። በልዳ የሚገኘው የቅዱስ ጊዮርጊስ መቃብርና ቤተ ክርስቲያን የሰላም ማዕከል ነው። እዚህ ሀገር ቅዱሱ የምድርን ለምለምነትና የሰብል በረከትን እንደሚያመጣ ስለሚታመን በበዓሉ ወቅት ምዕመናን የወይራ ዘይትና ዳቦ ይዘው በመምጣት ለድሆች ያከፋፍላሉ። ይህ ስነ ስርዓት ቅዱስ ጊዮርጊስ የጦር ሰው ብቻ ሳይሆን የርኅራኄና የቸርነት አባት አማላጭ መሆኑን ያሳያል። በሊባኖስ ቅዱስ ጊዮርጊስ የቤይሩት ከተማ ጠባቂ ተደርጎ ይወሰዳል። ዘንዶውን የገደለበት ቦታ እዚያው እንደሆነ ስለሚታመን በዓሉ በታላቅ ሰልፍና በደስታ ይከበራል። በአውሮፓ ምድር ደግሞ ቅዱስ ጊዮርጊስ የብዙ ሀገራትና የፈረሰኞች ጠባቂ ቅዱስ ነው። በተለይ ደግሞ በእንግሊዝ ሀገር ቅዱስ ጊዮርጊስ የሀገሪቱ ጠባቂ ሲሆን በዓሉ ደግሞ ሚያዝያ 23 ቀን ሰማዕቱ ቅዱስ ጊዮርጊስ ቀን በሚል በታላቅ ድምቀት ይከበራል።
የእንግሊዝ ሰንደቅ ዓላማ ራሱ የቅዱስ ጊዮርጊስ መስቀል ላይ ቀይ መስቀል በነጭ ላይ መሆኑ ደግሞ ቅዱሱ በሀገሪቱ ታሪክና ማንነት ውስጥ ያለውን ጥልቅ ቦታ ያሳያል። በበዓሉ ቀን የሀገሪቱ አብያተ ክርስቲያናት በደወል ድምፅ ይሞላሉ። ሰዎችም በልብሳቸው ላይ ቀይ ጽጌረዳ ያደርጋሉ። በጆርጂያ ሀገር ደግሞ ሀገሪቱ ራሷ በስሙ እንደተሰየመች ይታመናል። ጆርጂያ በኦርቶዶክስ ቤተ ክርስቲያን ውስጥ ከቅድስት ኒኖ በመቀጠል ከፍተኛ ክብር የሚሰጠው ቅዱስ ነው። በየዓመቱ 2 ጊዜ ታላቅ በዓል የሚከበርለት ሲሆን በጆርጂያ ተራሮችና ሸለቆችም ውስጥ ቅዱሱ በነጭ ፈረስ ላይ ሆኖ ሰራዊቱን እንደሚረዳ በጽኑ ይታመናል። በተለይ ሰማዕቱ ቅዱስ ጊዮርጊስ በጆርጂያ ያለው ክብርና ገናናነት ምን እንደሚመስል ወደኋላ በትንታኔ በሰፊው እንመለከተዋለን። በግሪክና በሩሲያ ኦርቶዶክስ አብያተ ክርስቲያናት ቅዱስ ጊዮርጊስ እንደ ታላቅ ሰማዕትና ድል አድራጊ ይከበራል። በሩሲያ የሞስኮ ከተማ ምልክትና የመንግስት አርማ በፈረስ ላይ ሆኖ ዘንዶውን የሚዋጋው የቅዱስ ጊዮርጊስ ምስል ይገኛል። በበዓሉ ቀን ወታደራዊ ሰልፎችና ሃይማኖታዊ ቅዳሴዎች በአንድነት ይከናወናሉ። በግሪክ ደግሞ ቅዱስ ጊዮርጊስ የገበሬዎችና የእረኞች ጠባቂ ተደርጎ ስለሚቆጠር በገጠራማ አካባቢዎች በዓሉን አስመልክቶ የፈረስ ግልቢያ ውድድሮችና የባህል ጭፈራዎች ይደረጋሉ። በሜዲትራኒያን ደሴቶች ላይ የሚገኙ ምዕመናን ቅዱስ ጊዮርጊስን የባህር ላይ ጉዟቸውን እንዲባርክላቸው ይማጸኑታል። በላቲን አሜሪካ ሀገራት ደግሞ በተለይ በብራዚል ቅዱስ ጊዮርጊስ እጅግ ተወዳጅ ነው። በሪዮ ዲጄኔሮ ከተማ በዓሉ ብሔራዊ በዓል ሆኖ የሚከበር ሲሆን በሺዎች የሚቆጠሩ ሰዎች ቀይ ልብስ ለብሰው ወደ አብያተ ክርስቲያናት ይጎርፋሉ። እዚያ ቅዱስ ጊዮርጊስ የድሆችና የተጨቆኑ ሰዎች ተከላካይ ተደርጎ ስለሚታይ በዓሉ በታላቅ ድምቀትና በሙዚቃ የታጀበ ሆኖ ይከብራል። በዚህ መልክ ቅዱስ ጊዮርጊስ በተለያዩ ቋንቋዎች፣ በተለያዩ ባህሎችና በተለያዩ ስነ ስርዓቶች ቢከበርም የሁሉም አንድነት ያለው ትርጉም ግን አንድ ነው። እርሱም በእምነት ጽናት ክፉን ድል ማድረግ እንደሚቻል ማሳየቱ ነው። ቅዱስ ጊዮርጊስ የድንበርና የዘር ልዩነት ሳይገታው በዓለም ዙሪያ ላሉ አማኝ ክርስቲያኖች የጽናት የጀግንነትና የመንፈሳዊ ድል ምልክት ሆኖ ቅዱስ ጊዮርጊስ እየታሰበ እየከበረ ይገኛል። ሌላው ደግሞ በድምቀት የሚከበርባትና ቅዱስ ጊዮርጊስ በአደባባይ የሚዘከርባት ሀገረ ህንድ ናት። በህንድ የሚገኙ ኦርቶዶክሳውያን ክርስቲያኖች ሰማዕቱ ቅዱስ ጊዮርጊስ የሀገራቸው ጠባቂ የጽናትና የድል ተምሳሌት ተደርጎ ስለሚቆጠር ህንዳውያን ኦርቶዶክስ ክርስቲያኖች ይህንን የጊዮርጊስን በዓል በአደባባይ ያከብሩታል። የህንድ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ለቅዱስ ጊዮርጊስ ያላቸው ፍቅርና ክብር በዓለም ላይ ካሉ የክርስቲያን ማህበረሰቦች ሁሉ በላቅና በደመቀ ሁኔታ የሚገለጥ ነው። በህንድ ኬሬላ ግዛት ውስጥ የሚገኙ ምዕመናን ቅዱስ ጊዮርጊስን ጊቫርጊስ ሳህድ በማለት የሚጠሩት ሲሆን እርሱንም እንደ ታላቅ ጠባቂ አማላጅና የክፉ ኃይሎች ድል አድራጊ አድርገው ያከብሩታል። የቅዱስ ጊዮርጊስ በዓል በህንድ ምድር የሚከበረው ሃይማኖታዊ ስነ ስርዓትን ከባህላዊ ድምቀት ጋር በማዋሃድ ሲሆን በተለይም በኤድዋ እና በፑትሃፓሊ የሚገኙ ጥንታውያን አብያተ ክርስቲያናት የበዓሉ ማዕከል ናቸው። በዓሉ የሚጀምረው የቤተ ክርስቲያኑን ሰንደቅ ዓላማ ከፍ በማድረግ ሲሆን ይህም ለመላው መንደር የበዓሉ መጀመሪያ አብሳሪ ምልክት ሆኖ ይታያል። በቤተ ክርስቲያን ውስጥ የሚከናወነው ስነ ስርዓት እጅግ ረዥምና መንፈሳዊ ጥልቀት ያለው ነው። ማለዳ ላይ የሚካሄደው ቅዱስ ቁርባን በከፍተኛ ዝማሬና በዕጣን መዓዛ የታጀበ ነው። ካህናቱ የወርቅና የብር ክር ያለባቸው ያጌጡ ልብሶችን በመልበስ ቅዳሴውን ይመራሉ። ምዕመናንም በታላቅ ተመስጦ የቅዱሱን ሰማዕት አማላጅነት ይማጸናሉ። በቤተ ክርስቲያን ውስጥ የሚገኙ የቅዱስ ጊዮርጊስ ስዕል ወይም ቅርጽ በልዩ ሁኔታ በንጹህ አበባዎች ይሸለማል። ህንዳውያን ኦርቶዶክሶች ለቅዱስ ጊዮርጊስ ያላቸው ክብር የሚገለጠው ደግሞ በስዕለት ነው።
ነጭ ዶሮ ወይም ወርቅና ብር ለቤተ ክርስቲያኑ በስዕለት በመስጠት ቅዱሱ ሰማዕት ጊዮርጊስ በሕይወታቸው ላደረገላቸው ጥበቃ ምስጋናቸውን የህንድ ኦርቶዶክስ ክርስቲያኖች ያቀርባሉ። የበዓሉ ትልቁና ደማቁ ክፍል ግን በአደባባይ የሚደረገው ታላቅ ሰልፍ ወይም ራሳ ብለው የሚጠሩት ነው። ይህ ሂደት በሺዎች የሚቆጠሩ ምዕመናን የሚሳተፉበትና የቅዱስ ጊዮርጊስን የድል አድራጊነት መንፈስ የሚያንጸባርቅ አድርገው በአደባባይ ከፍ አድርገው ያከብሩታል። በሰልፉ መሪነት ላይ የቅዱስ ጊዮርጊስን ንዋያተ ቅድሳትና ምስሎችን ካህናት ይዘው ይጓዛሉ። ከፊት ለፊቱ ደግሞ ሙቱኩዳ የተሰኙ ባለብዙ ቀለምና እጅግ ያጌጡ የሐር ጥላዎች ልክ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጃንጥላዎችን በረድፍ ይይዛሉ። እነዚህ ጥላዎች የክብርና የልዕልና ምልክቶች ናቸው። በሰልፉ መካከል የከበሮ ድምፅና የናስ መለከቶች ድምፅ ምድሩን ያናውጡታል። የህንድ ባህላዊ የከበሮ አመታት ከቤተ ክርስቲያኑ መንፈሳዊ ዝማሬ ጋር ተቀላቅሎ ልዩ ድባብ ይህንን የቅዱስ ጊዮርጊስን በዓል ይፈጥራል። በዚህ ሰልፍ ላይ ምዕመናን ማር ጊቫርጊስ ሳህድ ጸልይልን እያሉ በታላቅ ድምፅ የህንድ ኦርቶዶክስ ክርስቲያኖች ይማጸናሉ። ብዙዎቹ ምዕመናን በባዶ እግራቸው እየተጓዙ የቅዱሱን አዶ በክብር ያጅባሉ። ሰልፉ በመንደሩ ዋና ዋና መንገዶች ላይ ሲያልፍ የሌላ እምነት ተከታዮች እንኳን ሳይቀሩ በመንገዱ ዳር ቆመው በክብር ሰላምታ ለሰማዕቱ ይሰጣሉ። ይህም ቅዱስ ጊዮርጊስ በህንድ ማህበረሰብ ዘንድ ያለውን ሰፊ ተቀባይነት ያሳያል። በሰልፍ ወቅት የሚታየው ሌላው አስደናቂ ነገር ወርቃማው መስቀል በክብር መያዙ ነው። ይህ መስቀል የክርስቶስን ድል አድራጊነትና የቅዱስ ጊዮርጊስን ሰማዕትነትን አጣምሮ የያዘ ተምሳሌት አለው። ምሽት ላይ ሰልፉ ወደ ቤተ ክርስቲያን ሲመለስ ሰማዩ በደማቅ ርችቶች ይሞላል። ይህ ርችት ቅዱስ ጊዮርጊስ በክፉ ዘንዶ ዲያብሎስ ላይ ያገኘውን ድል የሚያበስር መንፈሳዊ ደስታ መገለጫ ተደርጎ ይወሰዳል። በቤተ ክርስቲያኑ ቅጥረ ግቢ ውስጥም ልዩ የሆኑ መንፈሳዊ ዝግጅቶችና የቅዱሱን ሰማዕት ሕይወት የሚያሳዩ ትርኢቶችም ይቀርባሉ። ለህንድ ኦርቶዶክሶች ቅዱስ ጊዮርጊስ የሩቅ ታሪክ ሰው አይደለም። ይልቁንም በየቀኑ ከጎናቸው የሚቆም በችግራቸውም የሚደርስ በጦር ሜዳና በሕይወት ውጣ ውረድ ውስጥ የሚረዳቸው ሕያው አባት ነው። ይህ ጥልቅ ፍቅር ነው በየዓመቱ በሚሊዮን የሚቆጠሩ ሰዎችን በአንድነት የሚያሰልፈው። በበዓሉ ማጠናቀቂያ ምዕመናን ላይ ኔርቻ የተሰኘ የተቀደሰ ምግብ በአንድነት በመመገብ ነው። ይህ ምግብ የፍቅርና የአንድነት ምልክት ሲሆን ሀብታም ድሃ ሳይባል ሁሉም በእኩልነት ይሳተፋሉ። የህንድ ኦርቶዶክስ ቤተ ክርስቲያን ለቅዱስ ጊዮርጊስ የምትሰጠው ይህ ታላቅ ክብር ሃይማኖታዊ ግዴታ ብቻ ሳይሆን የሕዝቡ የዘመናት ታሪክና የማንነታቸው አካል ነው። ቅዱሱ በፈረሱ ላይ ሆኖ ዘንዶውን ሲዋጋ የሚታየው ምስል ለእያንዳንዱ የህንድ ኬሬላ ኦርቶዶክሳውያን ክርስቲያኖች የጽናትና የእምነት ምልክት ሆኖ በልባቸው ታትሟል። በዚህ መልኩ የቅዱስ ጊዮርጊስ በዓል በህንድ ምድር በታላቅ መንፈሳዊ ግርማ በአደባባይ ምስክርነትና በማያቋርጥ የፍቅር መግለጫ ተከብሮ ይውላል። ሌላኛዋ ለቅዱስ ጊዮርጊስ መታሰቢያ በማሰብ የሀገሯን ስያሜ በቅዱስ ጊዮርጊስ እየሰየመች የጊዮርጊስን በዓል በድምቀትና በታላቅ ስነ ስርዓት የምታከብረው ጆርጂያ ናት። ጆርጂያ በአውሮፓና በኤሽያ መካከል የምትገኝ ሀገር ስትሆን በዚህች ሀገር ውስጥ አብዛኛው ሕዝብ ኦርቶዶክሳዊ ክርስትናን የሚከተል እምነት በመሆኑ በዚህ ስነ ስርዓት ላይ አስገራሚ የአከባበር ስነ ስርዓትን ለዓለም ያሳያሉ። በጥቁር ባህር ዳርቻና በካውካሰስ ተራሮች መካከል የምትገኘው ጥንታዊቷ የጆርጂያ ምድር ከቅዱስ ጊዮርጊስ ጋር ያላት ትስስር ከሃይማኖታዊ ክብር ባለፈ የሀገሪቱ ብሔራዊ ማንነት መገለጫ ነው። በዓለም ላይ ካሉ አገራት ሁሉ ስሟ ከቅዱሱ ስም ጋር ተያይዞ የሚጠራው ጆርጂያ በሚለው መጠሪያዋ ሲሆን ይህ ስያሜ ራሱ ሕዝቡ ለቅዱሱ ያለውን ጥልቅ ፍቅርና ታሪካዊ ትስስር ያሳያል። የጆርጂያ ኦርቶዶክስ ቤተ ክርስቲያን እንደምታስተምረው ይህ ትስስር የጀመረው በአራተኛው ክፍለ ዘመን ክርስትና ወደ አገሪቱ ካስገቡት ከቅድስት ኒኖ ጋር ነው።
ቅድስት ኒኖ የቅዱስ ጊዮርጊስ የአጎት ልጅ እንደነበረች የሚታመን ሲሆን ወንጌልን በጆርጂያ ምድር በሰበከችበት ወቅት ስለ ቅዱስ ጊዮርጊስ ተጋድሎና ሰማዕትነት ለሕዝቡ አስተምራለች። ከዚያን ጊዜ ጀምሮ ቅዱስ ጊዮርጊስ የጆርጂያ ምድር ጠባቂ፣ የሰራዊቱ መሪና የነጻነቱ ምልክት ሆኖ በሕዝቡ ልብ ውስጥ ነግሷል። በጆርጂያ ምድር ላይ በየትኛውም አቅጣጫ ቢጓዙ በተራራዎች ጫፍና በሸለቆዎች ውስጥም የቅዱስ ጊዮርጊስ ስም የማይጠራበት ወይም ቤተ ክርስቲያኑ የማይገኝበት ስፍራ የለም። በጥንት ዘመን በጆርጂያ ውስጥ 365 የቅዱስ ጊዮርጊስ አብያተ ክርስቲያናት እንደነበሩ ይነገራል። ይህም ማለት ለእያንዳንዱ የዓመቱ ቀን አንድ የቅዱስ ጊዮርጊስ ቤተ ክርስቲያን ነበረ ማለት ነው። የአገሪቱ ባንዲራ ሳይቀር 5 መስቀሎችን የያዘ ሲሆን በመሃል ላይ ያለው ትልቁ መስቀል የቅዱስ ጊዮርጊስ መስቀል ተብሎ ይጠራል። ይህ ሁሉ የሚያሳየው ቅዱሱ በጆርጂያ ሕዝባዊና መንፈሳዊ ሕይወት ውስጥ ያለው ማዕከላዊ ስፍራነትን ያሳያል። የጆርጂያ ነገሥታትና ጀግኖች ወደ ጦር ሜዳ ሲሄዱ የቅዱሱን ስዕልና መስቀል ይዘው በመሆኑ ለብዙ ዘመናት ለተደረጉት የነጻነት ተጋድሎች የድል አምሳያ ተደርጎ ይወሰዳል። በጆርጂያ የቅዱስ ጊዮርጊስ በዓል ጊዮርጎባ በሚል መጠሪያ በዓመት 2 ጊዜ በአደባባይና በታላቅ ድምቀት ይከበራል። በተለይም በህዳር ወር የሚከበረው በዓል በሀገሪቱ ብሔራዊ በዓል ሆኖ የሚከበር ሲሆን መላው ሕዝብ ከስራና ከትምህርት አርፎ ወደ አብያተ ክርስቲያናት ይተማል። አከባበሩ የሚጀምረው በዋዚማው በሚደረግ የጸሎት ስነ ስርዓት ሲሆን በየዕለቱ ግን አብያተ ክርስቲያናት በምዕመናን ይሞላሉ። በዋና ከተማዋ ቲቢሊስ የሚገኘው የነጻነት አደባባይ የበዓሉ ዋነኛ መዳረሻ ነው። በዚህ አደባባይ ላይ የቆመውና ድራጎኑን ሲወጋ የሚያሳየው ግዙፍ የወርቅ ቀለም የተቀባ የቅዱስ ጊዮርጊስ ሐውልት በሺዎች በሚቆጠሩ ጧፎችና ሻማዎች ይከበባል። ሕዝቡ ሐውልቱን በመዞርና ጸሎት በማድረግ ቅዱሱ አገራቸውን ከጠላት እንዲጠብቅላቸው ይማጸናሉ። በአከባበሩ ስነ ስርዓት ላይ የጆርጂያ ባህላዊ አልባሳት ልዩ ድምቀት ይሰጣሉ። ወንዶች ቾካ የተሰኘውን ወታደራዊ ይዘት ያለውንና ጥንታዊነት የሚታይበትን ልብስ ለብሰው፣ ሴቶች ደግሞ በሚያማምሩ ረዥም ልብሶች ተውበው በአደባባይ ይታያሉ። በዓሉ መንፈሳዊ ብቻ ሳይሆን ባህላዊም በመሆኑ ከመንፈሳዊ ስነ ስርዓት በኋላ ትላልቅ የጎዳና ላይ ዝግጅቶች ይዘጋጃሉ። የጆርጂያ ወጣቶች በፈጣንና ኃይለኛ በሆኑ ውዝዋዜዎቻቸው የቅዱስ ጊዮርጊስን ጀግንነትና ሰማዕትነትን ይዘክራሉ። እነዚህ ውዝዋዜዎች ሰይፍና ጋሻን በመጠቀም የሚቀርቡ ሲሆን ይህም ቅዱሱ በጦር ሜዳ የነበረውን ተሳትፎና ለጆርጂያ ሕዝብ የሰጠውን ጽናት የሚያሳይ ነው። በገጠራማው የአገሪቱ ክፍሎች ደግሞ የፈረስ ጉግስና ግልቢያ ውድድሮች ይደረጋሉ። ይህም ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ እንደሚገለጥ ካለው እምነት ጋር የተያያዘ ነው። ከአደባባይ አከባበሩ በኋላ በዓሉ ወደ እያንዳንዱ ቤት ይገባል። የጆርጂያ ሕዝብ ሱፕራ በሚባለው ባህላዊ የራት ግብዣው ይታወቃል። በዚህ ግብዣ ላይ ታማዳ የሚባለው የመሪነት ሚና ያለው ሰፊ ንግግርና ምርቃትም ይደረጋል። በግብዣው ላይ የሚነሳው የመጀመሪያው ጽዋ ስለ ቅዱስ ጊዮርጊስ አማላጅነት፣ ስለ ጆርጂያ አንድነትና ሰላም የሚጸለይበት ነው። ይህም በዓሉን ከማኅበራዊ ግንኙነት ባለፈ መንፈሳዊ ትርጉም ያለው ያደርገዋል። በጆርጂያ ምድር ለቅዱስ ጊዮርጊስ የሚቀርበው ምስጋና በቤተ ክርስቲያን ዜማ ብቻ ሳይሆን በገበታ ላይ፣ በጦር ሜዳ ትዝታዎችና በዕለት ተዕለት ሕይወት ውስጥ የተሳሰረ ነው። የጆርጂያ ሕዝብ ቅዱስ ጊዮርጊስን እንደ ሩቅ ቅዱስ ሳይሆን እንደ ቅርብ አባት፣ እንደ ጦር መሪና እንደ ሀገር ጠባቂ ስለሚያየው አከባበሩም ልባዊና እጅግ ድንቅ የሆነ ፍቅር መገለጫ ተደርጎ ይከበራል። ይህ የብዙ ሺህ ዓመታት ታሪክ ዛሬም በጆርጂያ ወጣቶች ዘንድ ሳይቀነስ ተጠብቆ ይገኛል። ይህም የቅዱሱና የጆርጂያ ትስስር የማይበጠስ መሆኑን ያረጋግጣል።
ውድ የንጋት ኮከብ ሚዲያ ቤተሰቦች ሰማዕቱ ቅዱስ ጊዮርጊስ በመላው ዓለም በአውሮፓ በአረቡ ሀገርና እንዲሁም በኤዥያ በሚገኙ ክርስቲያኖችና ክርስቲያን ባልሆኑ ማህበረሰቦች በታላቅ ድምቀት የሚከበርበትን በዓል በተመለከተ ያዘጋጀውላችሁ መረጃ ይህንን ይመስላል። ሰማዕቱ ቅዱስ ጊዮርጊስ በበረከቱና በምልጃው ሁላችንንም ይጎብኝን፣ ሀገራችን ኢትዮጵያንም ይጠብቅልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።